ሁላችንም በአንድም ሆነ በሌላ መንገድ የሆድ ህመም ያሰቃየናል። ነገር ግን ምክንያቱና መንስኤውን ካለማወቃችን የተነሳ ለተለያዩ የኬሚካል ሰለባዎች ስንሆን ቆይተናል። ዛሬ የሆድ ህመም የሚያሰቃይበትን ዋነኛ ምክንያትና ያለምንም መድኃኒት በቤታችሁ ውስጥ የሚገኙትን 5 ነገሮችን ተጠቅማችሁ ለአንዴና ለመጨረሻ ጊዜ የምትገላገሉበትን መንገድ የምነግራችሁ ይሆናል ማለት ነው። እስቲ ከሆድ ህመም እንጀምርና አንድ በአንድ እየተመለከትን እንሄዳለን። የሆድ ህመም በሁላችንም የዕለት ተዕለት ህይወት ውስጥ አልፎ አልፎ የሚከሰትና ምቾት የሚነሳ የጤና እክል ነው። ይህ ህመም ከቀላል የጋዝ መከማቸት እስከ ከባድ የጤና ችግሮች ድረስ ያሉ ምልክቶችንም ሊያሳየን ይችላል። የሆድ ህመም የምንለው ከደረት አጥንት በታች እስከ ብሽሽት ባለው የሰውነት ክፍል ውስጥ የሚሰማ ማንኛውንም አይነት ምቾት ማጣት ሲሆን፣ ህመሙ የሚሰማበት ቦታ ደግሞ ስለ መንስኤው ትልቅ ፍንጭ ይሰጠናል። ለምሳሌ በእምብርት አካባቢ የሚሰማ ህመም ብዙውን ጊዜ ከምግብ መፈጨት ጋር የተያያዘ ሲሆን፣ ወደ ጎንና ወደ ጀርባ የሚወጋ ህመም ግን የኩላሊት ጠጠር ምልክትም ሊሆን ይችላል። ለሆድ ህመም መከሰት ዋና ዋናዎቹ መንስኤዎች የአመጋገብ ዘይቤና የአኗኗር ሁኔታዎች ናቸው። በብዛት ቅመም የበዛባቸውን ምግቦች ማዘውተር፣ አልኮል መጠጣት፣ ምግብን በሚገባ ሳያኝኩ በፍጥነት መዋጥና ከልክ በላይ መጨነቅ የጨጓራ አሲድ እንዲመረትና ሆድ እንዲቆጣ ያደርጋሉ። በተጨማሪም የጋዝ መከማቸት፣ የምግብ መመረዝና የአንጀት ኢንፌክሽኖች ለድንገተኛ የሆድ ህመም ቀዳሚዎቹ ተጠቃሽ ናቸው ማለት ነው። ይህንን ችግር በቤት ውስጥ በቀላሉ ለማስታገስ የምንከተላቸው ተፈጥሯዊ መፍትሄዎች ደግሞ ከስር እንመለከታቸዋለን። ከነዚህ መካከል ዝንጅብልን በሻይ መልክ መጠጣት የሆድ መረበሽንና ማቅለሽለሽን ለመቀነስ እጅግ ውጤታማ መንገድ ነው። እንዲሁም ለብ ያለ ውሃ መጠጣት የምግብ መፈጨትን በማፋጠን የሆድ መነፋትንም ያስታግስልናል። ከምግብ በኋላ መጠነኛ የእግር ጉዞ ማድረግም ጋዝ በሆዳችን ውስጥ እንዳይከማች ይረዳናል። ነገር ግን ህመሙ ከባድ በሚሆንበት ጊዜ ከፍተኛ ጥንቃቄ ያስፈልገናል ማለት ነው። አሁን ዋናው ነገር የሆድ ህመምን ለመፈወስ የሚረዳችሁን መድኃኒት ማወቃችሁ ነው። ስለዚህ አሁን ደግሞ 5ቱን የሆድ ህመም መድኃኒቶችን ከነ አጠቃቀማቸው ማወቅ ስላለባችሁ እየዘረዘርኩኝ አንድ በአንድ ለእናንተ የማቀርብ ይሆናል ማለት ነው። ለምሳሌ አንደኛው ዝንጅብል ነው። ዝንጅብል ለሺህ ዓመታት በባህላዊ ህክምና ውስጥ እንደ ዋነኛ የሆድ መድኃኒትነት ሲያገለግል የኖረ ታምረኛ ተክል እንደሆነ እናውቃለን። ይህ ተክል ለሆድ ህመም እንዲህ ፍቱን ሊሆን የቻለው በውስጡ ባሉት ጂንጅሮል እና ሾጋውል በተሰኙ ኃይለኛ ተፈጥሯዊ ንጥረ ነገሮች ምክንያት ነው። እነዚህ ንጥረ ነገሮች ወደ ሆዳችን ሲገቡ በአንጀት ውስጥ ያሉ ጡንቻዎች ዘና እንዲሉ በማድረግ በምግብ አለመፈጨት ወይም ደግሞ በጋዝ ምክንያት የሚመጣን የሆድ ቁርጠት ወዲያውኑ የማረጋጋት ከፍተኛ ኃይል አላቸው። በተለይ በሆድ መነፋት፣ በጋዝ መከማቸትና ከምግብ በኋላ በሚሰማ የክብደት ስሜት ለሚሰቃዩ ሰዎች ዝንጅብል የመጀመሪያ ምርጫችሁ መሆን ይኖርበታል። ከዚህም በተጨማሪ ዝንጅብል ከምግብ መመረዝ ወይም ደግሞ ከጨጓራ መረበሽ ጋር ተያይዞ የሚመጣን የማቅለሽለሽና የማስታወክ ስሜት የማቆምን ልዩ ብቃት እንዳለውም ይነገርለታል። የጨጓራ አሲድ ወደ ላይ ተመልሶ ቃር እንዳይፈጥር በማመጣጠንና የምግብ መፈጨት ሂደትን በማፋጠን የሆዳችሁን ጤንነት ይጠብቃል። ለከፍተኛ ውጤት ትኩስ ዝንጅብልን በሚገባ አጥባችሁ ከላጣችሁ በኋላ በቀጭኑ በመክተፍ ወይም ደግሞ በመፈቅፈቅ ማለት ነው በአንድ ብርጭቆ የፈላ ውሃ ውስጥ መጨመር ተገቢ ነው። ይህ ድብልቅ ለ10 ደቂቃ ያህል ተከድኖ እንዲቆይ ከተደረገ በኋላ ዝንጅብሉ የያዘው መድኃኒትነት ያለው ዘይት ከውሃው ጋር በሚገባ ሲዋሃድ ለብ አድርጋችሁ መጠጣት ይኖርባችኋል ማለት ነው። እንደ አስፈላጊነቱ ደግሞ ጥቂት ማር ወይም ደግሞ ሎሚ በመጨመር ጣዕሙንና ፈዋሽነቱን ማሳደግ ትችላላችሁ። ይህንን የተፈጥሮ ስጦታ በመጠቀምም ያለምንም የጎንዮሽ ጉዳት ለሆድ ህመማችሁ ዘላቂ እረፍት ማግኘት ትችላላችሁ ማለት ነው። ሁለተኛው ደግሞ እርድ ነው። እርድ በምግብ ዝግጅት ውስጥ ብቻ ሳይሆን ለጤና በተለይም ለሆድ ህመም የሚሰጠው ጥቅም እጅግ ከፍተኛ ነው። እርድ ለየት የሚያደርገው በውስጡ ኩርኩሚን የተሰኘ በጣም ኃይለኛና ተፈጥሯዊ ንጥረ ነገርን መያዙ ነው። ይህ ንጥረ ነገር በሆዳችሁ ውስጥ የሚፈጠሩ መቆጣቶችን የመቀነስና የሆድ ግድግዳን የመጠበቅ አስገራሚ ብቃት አለው። በተለይ ደግሞ የጨጓራ ቁስለት ወይም በአንጀት መቁሰል ምክንያት ለምትሰቃዩ ሰዎች እርድ እንደ ተፈጥሯዊ አንቲባዮቲክ ሆኖ ያገለግላቸዋል። የምግብ አለመፈጨት ስሜት ሲሰማችሁ ወይም ሆዳችሁ ላይ የማቃጠል ስሜት ሲኖር እርድ በሆዳችሁ ውስጥ ያሉትን ጠቃሚ ባክቴሪያዎችን ሳይጎዳ ጎጂ የሆኑትን በማጥፋት የምግብ መፈጨት ስርዓታችሁንም ጤነኛ ያደርገዋል ማለት ነው። አጠቃቀሙም ደግሞ በጣም ቀላል ነው። ይህም ደግሞ ግማሽ የሻይ ማንኪያ እርድን በአንድ ብርጭቆ ለብ ባለ ውሃ ውስጥ ወይም ደግሞ ወተት ውስጥ በጥብጣችሁ መጠጣት ትችላላችሁ። እርድ በውሃ ውስጥ ብቻ ሲሆን
በሰውነታችን የመመጠጥ እድሉ ዝቅተኛ ስለሆነ ጥቂት ቁንዶ በርበሬ አብራችሁ ብትጨምሩበት የፈዋሽነት አቅሙን በ20 እጥፍ ማሳደግ ትችላላችሁ ወይም ደግሞ ታሳድጉታላችሁ ማለት ነው። ይህንን መፍትሄ በየቀኑ ብትጠቀሙ ደግሞ በሆዳችሁ ውስጥ የሚፈጠሩ ኢንፌክሽኖችን ከመከላከላችሁም በላይ ሁልጊዜም ሆዳችሁ ቀላልና ሰላማዊ ሆኖ እንዲቆይ ይረዳችኋል ማለት ነው። ይህንን የተፈጥሮ ስጦታ በመጠቀም ከኬሚካል ነፃ የሆነ ፈውስን ማግኘት ትችላላችሁ ማለት ነው። ሶስተኛው ደግሞ ናና የምንለው ተክል ነው። ናና ወይም አልሚጭ በሆድ ህክምና ውስጥ የሚሰጠው ጥቅም እጅግ አስገራሚ ነው። ናና ለየት የሚያደርገው በውስጡ ሜንቶል የተሰኘ የተፈጥሮ ዘይት የያዘ መሆኑ ነው። ይህ ዘይት ደግሞ በምግብ መፈጨት ስርዓታችን ላይ ያሉ ጡንቻዎች ወዲያውኑ ዘና እንዲሉ የማድረግ ልዩ ኃይል አለው። በተለይ በሆድ መነፋት፣ በጋዝ መብዛትና በድንገተኛ የሆድ ቁርጠት ለምትቸገሩ ሰዎች ናና ከምንም በላይ በጣም ፈጣን የሆነ እረፍትን ይሰጣቸዋል። ብዙ ጊዜ ሆዳችሁ የሚጮህባችሁ ወይም ደግሞ የምግብ መወጣጠር ስሜት የሚሰማችሁ ከሆነ ናና በአንጀታችሁ ውስጥ ያለውን ጋዝ በቀላሉ እንዲወጣ በማድረግ ህመሙን ያቀልላችኋል ማለት ነው። አጠቃቀሙም ደግሞ ትኩስ የናና ቅጠሎችን ወይም ደግሞ የደረቀውን የናና ሻይ በፈላ ውሃ ውስጥ ለጥቂት ደቂቃዎች አፍልታችሁ በመጠጣት መጠቀም ትችላላችሁ። ይህንን ሻይ ከምግብ በኋላ መጠጣታችሁ ምግቡ በቀላሉ እንዲፈጭና የክብደት ስሜት እንዳይሰማችሁ ይረዳችኋል። ናና የጨጓራ ጡንቻዎች በማረጋጋት በጭንቀት ወይም በመረበሽ ምክንያት የሚመጣን የሆድ ህመምንም በከፍተኛ ሁኔታ ያስታግሳል። ነገር ግን ከፍተኛ የቃር ችግር ካለባችሁ ናናን በጥንቃቄ መጠቀም እንዳለባችሁ መዘንጋት የለባችሁ። ምክንያቱም የጨጓራን በር ዘና በማድረግ አሲድ ወደ ላይ እንዲወጣ ሊያደርግ ይችላል። ከዚህ ውጭ ግን ናና ለሆድ ሰላምና ጣፋጭ ለሆነ ትንፋሻችሁ ተመራጭ የተፈጥሮ መድኃኒት ነው ማለት ነው። አራተኛው ደግሞ የአፕል ሳይደር ቪኔጋር የምንለው ነው። ይህ በሚገርም ሁኔታ የጨጓራ አሲድን የሚያመጣጥን አስገራሚ መፍትሄ ነው። ብዙዎቻችን የሆድ ህመም የሚመጣው በጨጓራ አሲድ መብዛት ብቻ ይመስላችኋል። ነገር ግን እውነታው በአብዛኛው የሆድ መረበሽና የቃር ስሜት የሚከሰተው በጨጓራ ውስጥ ያለው አሲድ በጣም ሲያንስ ነው። የአፕል ሳይደር ቪኔጋር ደግሞ ይህንን የጨጓራ አሲድ መጠንን በማመጣጠን ረገድ እጅግ አስገራሚ ውጤት እንዳለው ይነገራል። በውስጡ አሴቲክ አሲድ እና ጠቃሚ የሆኑ ፕሮባዮቲክስ የያዘ በመሆኑ ሆዳችሁ ምግቦችን በተለይም ፕሮቲንና ስብን የበዛባቸው ምግቦችን በቀላሉ እንዲፈጭ ይረዳል። የምግብ መወጣጠር ስሜት የሚሰማችሁ ከሆነ ወይም ከምግብ በኋላ ሆዳችሁ የሚነፋ ከሆነ የአፕል ሳይደር ቪኔጋር የአንጀት ባክቴሪያችሁን በማስተካከል ህመሙን ያጠፋላቸዋል። አጠቃቀሙም ጥንቃቄ የሚፈልግ ቢሆንም በጣም ቀላል ነው። አንድ ሾርባ ማንኪያ የአፕል ሳይደር ቪኔጋር በአንድ ትልቅ ብርጭቆ ውሃ ውስጥ በሚገባ በጥብጣችሁ መጠጣት ይኖርባቸዋል። ፈሳሹን ብቻውን መጠጣት ግን የጥርስን ኢናሜል ወይም ደግሞ የጉሮሮ ግድግዳ ሊጎዳ ስለሚችል ሁልጊዜም በውሃ መመረዝ እንዳለባችሁ መዘንጋት የለባችሁ። ይህንን ድብልቅ ከምግብ በፊት ከ15 እስከ 20 ደቂቃ ቀድማችሁ ብትጠጡት የሆድ መነፋትንና ቃርን ከመከላከሉም በላይ የምግብ ፍላጎታችሁንም በማስተካከል ለክብደት መቀነስም ጭምር ያገለግላችኋል ማለት ነው። ይህንን መፍትሄ ስትጠቀሙ ግን የምግብ መፍጨት ስርዓታችሁን ምን ያህል እንደሚቀልላችሁ በተግባር የምትመለከቱት ነው የሚሆነው ማለት ነው። አምስተኛና የመጨረሻው ደግሞ ሎሚና ለብ ያለ ውሃ ነው። ይህ ደግሞ የሆድ ዕቃን የሚያጸዳ ተፈጥሯዊ ፈሳሽ ሲሆን ብዙዎቻችሁ ሎሚን እንደ ተራ ፍራፍሬ ልታዩት ትችላላችሁ። ነገር ግን ጧት ጧት በባዶ ሆድ የሚጠጣ የሎሚ ጭማቂና ለብ ያለ ውሃ ለሆዳችሁ የሚሰጠው ጥቅም እጅግ ብዙ ነው። ሎሚ በውስጡ ባለው ሲትሪክ አሲድ አማካኝነት በሆዳችሁ ውስጥ ያሉ የምግብ መፈጨት ኢንዛይሞች በንቃት እንዲሰሩ ያነቃቃል። ይህ ደግሞ ምግቦች በአንጀታችሁ ውስጥ ሳይቆዩና ጋዝ ሳይፈጥሩ በፍጥነት እንዲፈጩ ይረዳል። በተለይ በሆድ ድርቀት ለምትቸገሩና ጧት ጧት ሆዳችሁ ለሚከብዳችሁ ሰዎች ይህ ድብልቅ የሆድ ዕቃችሁ በማጠብና መርዛማ ነገሮችን በማስወገድ ረገድ እንደ ተፈጥሯዊ ማጽጃ ሆኖ ያገለግላችኋል ማለት ነው። አዘገጃጀቱም ደግሞ በጣም ቀላል ነው። ግማሽ ሎሚን በአንድ ብርጭቆ ለብ ባለ ውሃ ውስጥ በመጭመቅ ጠዋት ከቁርስ በፊት መጠጣት ይኖርባችኋል። ውሃው በጣም የፈላ መሆን የለበትም፣ ምክንያቱም ከፍተኛ ሙቀት በሎሚ ውስጥ ያለውን ቫይታሚን ሲ ሊያጠፋው ስለሚችል ማለት ነው። ይህንን ልምድ ካደረጋችሁ ደግሞ የሆድ መነፋት ስሜታችሁ ይጠፋል፣ የሰውነታችሁ የውሃ መጠን ይጠበቃል፣ እንዲሁም የምግብ መፍጨት ስርዓታችሁም ቀኑን ሙሉ ሰላም ሆኖ እንዲሰራ ያደርገዋል ማለት ነው። ይህ ቀላልና ርካሽ መፍትሄ በሆዳችሁ ላይ የሚያመጣው ለውጥ ካሰባችሁት በላይ አስገራሚ መሆኑን ማወቅ አለባችሁ ወይም ትመለከቱበታላችሁ ማለት ነው። ስለዚህ ከነዚህ 5 መፍትሄዎች መካከል አንዱን ተጠቀሙ። የሆድ ህመም የተባለ አንድም ቀን በእናንተ ላይ አይከሰትም ማለት ነው።
በተጨማሪም ደግሞ ከዚህ ጋር የተገናኘ ጥያቄዎች ሊኖራችሁ ስለሚችሉ የምትፈልጉትን መጠየቅ ትችላላችሁ። እኔም ደግሞ አስፈላጊውን መረጃና መልስ ለእናንተ አደርሳለሁ ማለት ነው። ክቡራትና ክቡራን እንግዲህ በዛሬው ቆይታችን የሆድ ህመምን ለጤናችን ፈታኝ የሚያደርጉትን ምክንያቶች ብቻ ሳይሆን ህመሙን በቀላሉ የምናስታግስባቸውንና ከስሩ የምናጠፋበትን 5ቱን ፍቱን ተፈጥሯዊ መፍትሄዎችን በዝርዝር ተመልክተናል። ዝንጅብል አስደናቂ የቁርጠት ማስታገሻነት ጀምሮ እርድ በሆዳችን ውስጥ ያለውን ቁስለት እንዴት እንደሚፈውስ፣ ናና ለጋዝ መከማቸት ያለውን ፈጣን ምላሽ፣ የአፕል ሳይደር ቪኔጋር ደግሞ የአሲድን መጠጥን የማመጣጠን ሚና፣ እንዲሁም ደግሞ የሎሚ ውሃ የሆድ ዕቃን የማጽዳት ኃይል በዝርዝር አይተናል ብዬ አስባለሁ። እነዚህ መፍትሄዎች የተፈጥሮ ስጦታዎች ቢሆኑም እውነተኛ መድኃኒትነታቸውን የምናገኘው ግን እንደየባህሪያቸው በትክክለኛው መንገድና መጠን ስንጠቀማቸው ብቻ መሆኑን ማወቅ ይኖርባቸዋል ማለት ነው። ለዚህም ደግሞ የተነጋገርንባቸውን መንገዶች እየጠበቃችሁ መጠቀም ይኖርባቸዋል ማለት ነው። የሆድ ህመም ሲያጋጥማችሁ ደግሞ ወደ ኬሚካል መድኃኒቶች ከመሮጥ ይልቅ እነዚህን በቤታቸው የሚገኙ መፍትሄዎችን ቅድሚያ በመስጠት የሰውነታችሁን በሽታ በተፈጥሮ መንገድ የመፈወስ አቅማችሁን ማዳበር ይጠበቅባቸዋል ማለት ነው። ስለዚህ እንዲህ ያሉ ህይወት ቀያሪ የጤና ትምህርቶችንና በተግባር የተፈተኑ ተፈጥሯዊ እውቀቶችን ዘውትር ለማግኘት ደግሞ ከፈለጋችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ ጋብዛችኋለሁ። ማንኛውንም ጥያቄ ወይም ደግሞ በእነዚህ በ5 መፍትሄዎች ላይ ያላችሁን ተሞክሮ በኮሜንት ላይ አጋሩኝ። እኔም ምላሽ ለመስጠት ዘወትር ዝግጁ ነኝ። እንዲሁም የእናንተንም አስተያየት እቀበላለሁኝ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። ሰላም ሁኑ።